ነው በአንድ ቀን ፍቅር አይደል? አፍቅሬሻለሁ ይሞልጃለሁ ስልክ እሺ ባለች ሳንጣላ ግን ምን ቦቸራ ማፍቀር ማለት ነው ነው በህልሜ እየመሰለኝ ነው። እኔ ደግሞ መጥፋት ይፈታል በራሱ የተፈጠረበት ዝግብ ይሆናል እንጂ ከኔ ማይ ረፍያ ኖ አረ በእግዚአብሔር ሰላም ጋይስ እንዴት ናችሁ? ዛሬ በአዲስ ነገር ከች ብለናል። እኔና አደብደብኝ ዝም ብላ አውራ አይ ለጨዋታው ድምቀት ነው። ዋናው ቁም ነገር ዛሬ በአዲስ ቪዲዮ ተመልሰናል። እንደፈረደብኝ ዛሬም ይሄው አሳሪ ሊያበለኛል። ጋይስ ጉዳዩን እንግዲህ ለመናገር ያክል እኔና ማሂ ጓደኛ ማቾች እንደሆነ ይታወቃል። አሁን ላይ በጣም ምርጥ ጓደኛ ማቾች ነን። ከተዋወቅን ትንሽ ረጅም ጊዜ ቢሆንም ከተግባባን ግን አጭር ጊዜ ነውና በአጭር ጊዜ ውስጥ ሊፈጠር የማይችል አዲስ ነገር አንድ ትልቅ ችግር ነው። ሲጀመር ችግር አይደለም እንነግራትና የማይ ሪአክሽን ምን ሊሆን ይችላል? ጥፊ ለጥፋ ደስተኛው ወደ ቤት አስበዋል። አሁን ለምሳሌ እኔ የማውቃቸው በጣም ቤስት ፍሬንድ ሴቶች ጓደኞች አሉ። መተው ድንገት አፍቅርሃለሁ እንጂ ምንድነው ሬት እውነት ግን ምንድነው ምን ሊሆን ይችላል? አስበው። በነገራችን ላይ ይሄን ነገር ኤክስፔክት የማታደርገው ከሆነ ጓደኝነታችንን ሊያሳጣን ይችላል ብላ የማይሆን ነገር ነው የሚፈጥርባት። ማርያም ግን እሺ ብትልስ ምንም ታደርገሽ እኔ ማፍቅራለሁ ወጪ ምን እንደምታረጋው መጀመሪያ ካሜራ ነው ካት የምንለው ይግድ በእግዚአብሔር ማሂ እግዚአብሔር በጥፊት መተኛሽ ሰላም ነው የሚሆነው። ተረጋጋለህ፣ ተተዋዋለህ ወደ ቤት። እኔ ዘግቼ ዩቲዩብን ወደ ቤቴ አንተም ብትመታስ? እሺ ለማንኛውም ግን ጋይስ ማወቅ ያለባችሁ አንድ ነገር እኔና ያሬድ እዚህ ጋር ጀስት ቀለድን እንጂ እኔም ሲሪየስ ሆኜ እንዳፈቀርኳት ነው የምነግራት። ያሬድ ያው ቤስት ፍሬንድ እንደሆነ እንኳን ማሂ ሁላችሁም የምታውቁት ነገር ነው። ያሬድ ደግሞ የምርም እንዳፈቀርኳት ለማሳመን ይሞክራል። የማሂን ሪአክሽን ግን በጣም ከባድ ነው። እኛ ራሱ ኤክስፔክት የምናደርገው ያዱላ ነው። ብቻ በዚህም ሆነ በዛ ማለት አንዲ በጣም ደስ ይለኛል። አሁን ቦቸራ አፍቅሮሻል ብለን ለማሳመን ደወለች። ወይዘሮ ማለት እሺ ወደ ላይ ንቀባታ በጣም በላ እኔ ምን አገባኝ? እንዴት ምን አገባኝ? አሳምንልሃለሁ። አፈቀረህ ነው በቃ አፍቀር መፈቃቀር ነው። እሺ ባለች። ለማንኛውም ጋይስ የማይን ሪአክሽን አብረን ምን ይሆናል? ሰብስክራይብ ማድረጋችሁን እንዳትረሱ። ለቀቅ ያላችሁ ሰብስክራይብ አድርጉ። ይሄ ነገር ያምር ነው። እሺ ባለች ምን ችግር አለ? ማርያምን ሰብስክራይብ እኔንም እዚህ ፍራንክ ታደርጉኝ ነው? ምንድን ነው ያሬድ ታውቃለህ አይደል? እሺ ቆይ ና ካሜራ ራሱ ምንድን ነው ችግሩ? እሺ ብትለህ ግን ብቻ ጋይስ ኖ አሁን እና ያሬድ እኮ ይሄን ነገር እኔ እናንተ ተነጋግረን የምንፈታው ምን እናንተ ተነጋግረን የምናስተካክለውን ጉዳይ አይደል። እንነግራታለን፣ እደበደባለሁ። ኧረ በቃ አሽቃባጭ አይደለም። እኔ ምን አሳመነልኝ ብሎ በቃ አንዴ በጥፍ ስታደርገው እና ቤቴን ያው ካሜራ ታውቃለች። ግን በነገራችን ላይ ካሜራው ማለት ነው ያሬድ አንድ ነገር ለምንድን ነው የምትቀርጹኝ ካለችን ማለት ነው ይሄ ጉዳይ በጣም የምፈልገውና ህልሜ የሆነ ጉዳይ ነው። ወደፊት ቁጭ ብዬ ላይ የምፈልገው የሚያጓጓኝ ጉዳይ ስለሆነ በታሪክ እንዲቀመጥ ስለምፈልግ ነው እየቀረጽኩሽ ያለሽ ብለናል። ስለዚህ ይሄ ነገር እንነግራታለን። እንችላለን። ጀማው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይመቻችሁ። እንወዳችኋለን። አሁን አረን ወረድ ዳይ ወደ ጥፊው ጋይስ አፒቲቭ እንግዲህ በጣም እያስፈራራኝ ነው በነገራችን ላይ ጓደኝነት እንደዚህ አሁን የምር ቢሆን እሺ ጀስት የምር ቢሆንማ ወደዛ በቃ ልጅ አፍቅሮሻል ወደዛ ነው ይሞታል። አንዴ ትረግጣለች፣ ታፈነዳለች ምናምን እያለ በጣም ያስፈራራኝ ጓደኛዬ ነው ብላ ስላልሰራ አስባችሁ ምናምን እንዴት ነው አፍቅሬሻል ያማጥን አይ ጀስት እኛ እኮ አፍቅሬሻለሁ ማለት ሪአክሽን በነገራችን ላይ እሷ ራሱ ገስታ ታደርጋለች። ቆይ የምር ገሳ ታደርገ አራታ በቃ አይ ፕራንክ ነው ትላለች። በነገራችን ላይ ፕራንክ ታስባለች ግን እንዴት ነው ሳስበው ጓደኛ ስራ ነገር አንተ ባብላ
ግን ያያ የሆነ ሰው የምር ጌታን የምር አፍቅረህ ማለት ነው በደንብ አፍቅራት ሊሆን ይችላል። አፍቅረሻለሁ ብለህ መናገር ድፍረቱ አለ። አይ ተራራ ነው ግን ጋይስ እውነት የሆነ ፊሊንግ ተሰምቶና ሄደህ ቀጥታ አፍቅረሻለሁ እኔ ስለማላውቀው አይ በቃ የመጣሽ ነው ጋይስ ሲያስፈራ ግን ወይዘሮ ማለት እንዴት ናችሁ የቦቼ ቤተሰቦች? ደህና ናችሁ? አይ ዛሬ እንግዲህ ቦቼና ያያ እንጋብዝሻለን ነይ ብለው ጠርተውኛል። እንደሚጋብዙኝ አላውቅም። አይ ምን ነገርሽ ትልቅ ነገር አለ። እየበላን እናወራለን። ጋብዘን እየበላን እናወራለን። ዛሬ ጋብዝሻለሁ የለሽም መሰለኝ። እሺ አይ ያው ያንቺ ማለት እንደዛ ከሆነ ብዙ ነገር አስቤዛ የሚወጣ ነው። አይ ግን ቀልድ ሳይሆን ቁም ነገር መገመት እችላለሁ። በገመትኩት መሰረት ከዚህ በፊት ቤታቸው ሄጄ ስለማላውቅ ቤታቸው ትልቅ ፕሮግራም አዘጋጅተው ጓደኝነታችንን አንድ ሳምንት ነው ማስመልከት። እሱማ እሱ ጥሪ ነው የሚሆነው። እሱ ጥሪ ነው የሚሆነው። እኛ ግን የምንነግርሽ ትልቅ ነገር አለ። ስለዚህ ነገር ምንድን ነው? ንገራት የለም ስለኔ የሰማው ነገር አመት ምናምን አይደለም። ከተግባባን አንድ ሁለት ሳምንት ረዥም ጊዜ የሚሆነው ስራ ካለ ጊዜ በጣም አጭር ነው። አዎ ዛሬ ገና ነው ያያን በአካል ያገኘሁት። ሳሚ ነው ትክክለኛ ስሙ ሳሚ ያሬድ ካራክተር ስም ነው። እኔማ አውቃለሁ። አይ አንቺ ከምታይገኝ ጋር እኔ አንቺ ግሬ እና ያያ ይንገርሽ ጉዳይ ነው ተቆያ ያያ ጉዳይ ነው እኔ ማስበው ነገር ልናገርሽ። ሰሞኑን ያው ሁለታቸው ፖስት እያደረግን ነው ምናምን ያ ነገር ፊድባኩን አልወደድከውም እና መስራት እና ቁም ልትነሽ እና ልጅ በኢየሱስ ስም ልክ ነች። አረስማ እንደዛ ቢሆን ለምን ቪዲዮም ራሱ እየተቀረጸ ያለው በዛው እንደማለት ነው። በነገራችን ላይ ካሜራ ስላለ ይሄ ነገር ስነግርሽ እንዳይደብርሽ። ይሄ ነገር ታሪክ ሆኖ ማስታወሻ ሆኖ እንዲቀመጥ ስለምፈልግ ነው የተቀረጸ ያለው እንጂ የዩቲዩብ ላይ የሚለቀቅም ነገር አለ እና የዩቲዩብ ቪዲዮ እየሰራን ጋይስ ማስታወሻ ሆኖ እኛ ጋር የሚቀመጥ ነው። እንደዛ ከሆነ እንደፈለክ ማውራት ይችላል። እንደፈለክሽ ማውራት ይችላል። እኛም እንደፈለግን ነው የምናወራው። ሚስጥር ነው እዚህ ዋይ ረጣው እና ምን ነገርሽ ነገር ሚስጥር ነው። ቁጭ ብለን እናውራ። ምንድን ነው ቁጭ ብለን እናውራ። የበላን መብራን ታሻሽዋለች ባላሙረሽ ወጣል እንደምታደርገው ብቻ ሰብስክራይብ እያደረጋችሁ ይመቻችሁ ፋሚሊ። ይሄን ነገር ሳታውቁ ምን የተደረሰባችሁ ብዙ ነገር ሳይከማችሁ
ኧረ ቦሸራ በምን ቤት ወሪ ነው የሚለው? እሺ ምግብ እየበላን ነው። የት ነው እንደዚህ አዙራ ነው ምግብ? ኧረ በምን ቤት አታዳክታ በማውራት ሰላም ነው። እዚህ ቢዝነስ ምን ገራስ? የት ነው የምንገባው? መንገድ ላይ አረዛ ደግሞ ደግሞ ዲሰምበር ነው። እሺ ቦታ ግን ደስ ይላል። በጣም እኔ ብቻዬን አልሆነም። ቤቱ እየመጣች ነው። በጣም ደብልሽ እኔ ምንሽ ነው የሆነ ሰው ለምሳሌ በምን ያህል ጊዜ ቤት ውስጥ ፍቅር ሊይዝ ይችላል? ፍቅር በሁለት መጀመሪያው የአይን ፍቅርና ሪል ፍቅር ፍቅር ከሆነ በአንድ ቀንም እንደዚህ የጥረት መውደድ ይችላል። ግን እሱ ከተቀራረባት ነው በኋላ ለምን በደንብ አላውቅም። የሳምንት የሁለት ሳምንት ምናምን የዓመት ቆይታ የዓመት ቆይታ ነው ማለት የሁለት ሳምንት ግን ሁለት ሳምንት ማለት እንትን ነው። እንዴት ነው ቅርበት ይወስናል እንጂ ቅርበት ይወስናል እንጂ በአንድ ቀንስ ፍቅር አይደል? አሁን ለምሳሌ የማትጠብቂው ኤክስፔክት የማታደርጊው የሆነ ሰው መጥቶ ድንገት አፍቅርሻለሁ ቢልሽ እሱ ነገር ልክ አይደለም ብለሽ ታስቢ ትችያለሽ አይደል? ልክ ነው አይደለም? እኔ አልፈርድም፣ ግን አላውቅም ምንድን ነው አልገባኝም። ምንም ብቻ ያያ የሚነግርሽ ነገር አለ። በዛውም በደንብ ትተዋወቃላችሁ። ያያ ነገር ጭራሽ ያያ ይገርሽ ገና ዛሬ እኮ ነው የምንተዋወቀው በአካል። ቦሼ ታረጋው ታረጋኝ እግዚአብሔር ይመስገን። ነገራው የምር እንደየግለት አይመስልሽ? እንደው ስለማንታወቅ የሆነ ይገርምሽ ይችላል። እኔ እንጃ ቦቼ ላይ ሰው ጠይቅ ያለ በጣም የምር ይልሽ አብረንም አችን አንተ ሳገኘው ጉያንቺ እኮ እያየ ነው ጉያንቺ እኮ እያየ ነው እና ማዳወጣው ሞክሬ ለሰት የምር መጀመሪያ ምንም የለም ምናምን ነገር ነው ያይ ከዛ ግን ምን ተቀየረ እና ዛሬም በእናገር አለበት ያማክሊ ይቦች ወሬ ተቀየረ ወደ ዙሪነት ሞላለው እንዴ ብትላ እውነት ሁለት ሳምንታችሁ ከዛ ስራ ሰራን ሶስት አራት ተደውለን ብናከብር ወይ ከቤት በፊት ታውቃላችሁ እኮ መተዋወቅ ነው እንጂ ጓደኛ አልኖረም። እንጃን ሽንብራ ነው ቻይ የምር አንተ በደንብ ሊቀየር ይችላል። ምንድን ነው ፊልሙ ተቀይሯል ማለት ወዶሻል? እኔ ወድጄዋለሁ ስልክ በቃ መስኪን ነው። በጣም ደስ የሚል ጓደኛ ይሆናል ብዬ አስቤ ነው የቀረብኩት። ጓደኛሞች ኖርማል ጓደኛ ጃብቻኔ የምትቀርጹት ይሄ የሚቀመጠው ገና ገብቶኝ እኔ ማላውቀው ሰው እዚህ ልክ ሳይቀር ሰሞኑን ልክ አይደለም። ስራ ራሱ ላይ ምናምን ራሱ ሰው ይገባል። በቀደም አንድ ቪዲዮ ደምሳል ቀኑ ሙሉ አላችሁ አንድ ለአንድ ቪዲዮ ብዙ ምንድነው ካንቺ ጋር ማለት ነው የምር እኔ በግልጽ ነገርሽ አሁን ምን ነገር ያላችሁ ነገር አላውቅም። በጣም ታወራላችሁ። አናወራም፣ ምንም አናወራም። ምንም አናወራም። በቀደም ላይ የኔን ስራ ሰራ። ከዛ በኋላ የሆነ እንስራ ምናምን ተባባል ምናምን ተገናኘን አለ። ከዛሬ ሶስተኛ ቀናችን ስንገናኝ ግን አንተ ጓደኛክ ነው ታውቀዋለህ። ያለው ነገር ጓደኛ ነበር እኮ አንተ እንደዚህ አይነት ነገር ይሆናል ብለህ ታስባለህ? ስለሆነ ነው ያወራሁሽ ማለት ጭራሽ ተባባሪ ነበር። እኔ በሱ ልክ ስልክ አይደለም። ስልክ እንደዚህ አይነት ነገር እኔ ተቀልድ የማየው ነገር አለ። ገባ
የፍቅር ህይወት ማለት ወደፊት ልጆች የምትወልድበት ምናምን ህይወት የምትኖርበት ነው። በቃ እና 2 ሳምንት አይደለም ለማፍቀር እንደዚህ ለመተዋወቅ ራሱ በቂ ነው ብዬ አላስብም። ተገናኝተን ብቻ ሁሉን ነገር ነው የነገረኝ። የበሬ ነው ማለት የቀለብ ነው ምንም ልክ አይደለም። ራሱ ጥራውና ከዛ በኋላ ይንገረኝ። እውነቱን ከሆነ በጣም ነው ስልክ ተረጋግቶ እንዲያስብ ነው የምመክረው። ሌላ ምንም የምለው ነገር የለም። ለምን ሰው ወደድከኝ ወይም ደግሞ አፈቀርከኝ ምናምን አይባልም። የሰው ስሜት ነው ሄደህ ካልታሰብ ገባ እኮ አንተ ግን እንደ ጓደኛ ማለት ነው እንደ ወንድሜ አየው ከምን እኮ ልክ ያልሆነው የሆነ ውዝግቦች እኔ አላውቅም። በራሱ የተፈጠረበት ውዝግብ ይሆናል እንጂ ከኔ ጋር ይገናኛል ብዬ አላስብም። እንጂ ፎቶ ያየው የኔ ፎቶ ሰሞኑን ልክ አይደለም፣ ስራ እየሰራ አይደለም፣ ትኩረቱ ሌላ ነገር ላይ ነውና ይሄ ነገር ያስዋልኩት በሚበዙ ቀናት ከዛ በኋላ ሳገኘው የአንቺ ፎቶ እያየሁ ነው። ምንድነው ኤዲት የተፖስተ ፎቶ ኤዲት ይሰራል። በኢየሱስ ስም ጋይስ እንዴት እንደሚጨንቅ ኧረ በስመ አብ። ውሸት ለካ ከባድ ነው። ጌታ ውሸት በጣም ከባድ ነው። በነገራችን ላይ ማለት ነው ማሂ እውነትም የምትፈቀር ሰው ነች። የምትፈቀር አይነት ሴት ናት። በጣም ቆንጆ ናት። ባህሪዋ በጣም የሚገርም ሴት ናት። ግን ደግሞ በዚህ አጭር ጊዜ ውስጥ አንድ ሰምባዲ መጥቶ አፍቅሬሻለሁ ማለቱ ግን የሆነ ጤነኝነት ላይሆን ይችላል። ማለት ወይ ጀስት ጊዜው ፊሊንግ ነውና ስሜቱንም ሳያረጋግጥ ለሰው እንደዚህ ነው ብሎ መናገሩ ልክ አይደለም። እኛ ያደረግነው ይህን ነገር ነው ቢኮዝ ሪያክሽኗን የምንፈትንበት ጉዳይ ስለሆነ ማለት ነው። ምንድነው ሊሰማት የሚችለው? ምላሿ ምንድነው ሊሆን የሚችለው? ይህን ነገር ኤክስፔክት አድርገው ስላልመጣችም ጭምር ያስደነግጣታል ብለን ስላሰብን ይህን ጉዳይ ሰልክት አድርገን ለማይም እንዲህ ብለን የምንነግራት በጣም እንደሚያስደነግጣት አይ ነው። በጣም ያስደነግጣል። ሲጀምርም ግን ከባድ ነው ቢኮዝ እኔም የሆነ ሰንባዲ መጥቶ ድንገት 1 ሳምንት 2 ሳምንት ያወቀኝ ሰው አፍቅሬሃለሁ ቢለኝ ማለት ሰው ለምን አፈቀርከኝ ተብሎ ጀጅ መደረግ አይችልም። እየጠሩኝ ነው ጋይስ። ወየ ግን ደግሞ በዚህ 2 ሳምንት ውስጥ አፍቅሬሻለሁ ማለት እስኪ ጋይስ ግግም ብዬ አፍቅሬሻለሁ እላታለሁ። በዛውም እንግዲህ እሺ የምትል ከሆነ እንቀጥልበታለን። የፈጠነ ጋይስ ያልኳችሁ ነው። ሰብስክራይብ ማድረጋችሁ እንዳይረሳ። በጣም ወዳችኋለሁ። ሰብስክራይብ ጋይስ። ግን የምር እየቀነሰ አይ ነገርካት ነገር ጎረምሳ እኔ ይሄን ነገር ካንተ ብቻ ነው መስጠት። አረ ማን በደንብ አስጠጥ ማለት አስካልተ ነገር ማይክል ያውቀዋል። ማርያምን ነገራት ምንድን ነው ሰማው? ምን ለምን ወደ ዝግጅት ነው ዋጨነቀኝ ስለዚህ እውነታውን ንገረኝ። ያያ እንደነገረሽ ከኔ ፍቅር ይዞ ወንቸራት ማህደር ፍቅር ይዞት ለምን ፍቅር የሚሰራሽ ነው? እኔ ስለራሴ አይደለም ያወራሁት እንዴ። ስለ ጊዜው ነው መፈቀር አለመፈቀር። ማንኛውም ሰው ይፈቀራል፣ ያፈቅራል ምናምን። እኔ እና አንቺ እኮ ከተዋወቅን እኮ ከ1 አመት በላይ ሆነ ማለት እኔ ካወቅሽ 1 አመት ደግሞ ኢቨን አይተሻል አይደል? እኔ ትመጪኛለሽ ምናምን ይጻፍሽ ጀስት ኖርማል ፊሊንግ ነው ብዬ ነበር የማስበው እስካሁን። ግን ደግሞ ስንቀራረብ በቃ ቻላ እኔ እግዚአብሔርን እኔ ያለት ነገር ማለት ነው
ስልክ እንደዚህ አይነት ነገር አጋጥሞኝ እኮ አውቃለሁ። ግን ደግሞ ቦች እግዚአብሔር ምን ካንተ እንደዚህ አይነት ነገር አለ። ለምን ምን ቦቸራ ማፍቀር ማለት ነው? ነው እንደዛ አይደለም። እንዳትናደድ ምን በስራት እንዴ በጣም አጭር ጊዜ ነው። 2 ሳምንት ነው አይነት የሚባባው። እኔ ኢቭን አሁን እኮ ያልኩሽ ያለሁት ነገር ነው የሚመስልሽ። ማህደር ቦቸራን ታፍቅረው አይደል ነው? እኔ ነኝ ያፈቀርኩሽና ጀስት ደግሞ የተቀራረብንበት ያለው ልክ አሁን ላይ እሱን እኮ ሪስፔክት አድርገው ይሄን እኮ ሪስፔክት አድርገው። ግን ደግሞ አሁን እዚህ ጋር እንደ አዲስ መታከል አፈቀርኩሽ ነው ምናምን ማለት አልተዋጠልኝም። እኔ ጉዳዩን እንድታምኝበት አይደለም ብቻ አሁን ማለት ነው። እኔ በዚህ አጭር ጊዜ ውስጥ የተሰማኝ ስሜት ካንቺ በቃ ላንቺ ፍቅር ስሜት ማለት አፍቅርሻለሁ። ግን በቃ አንድ ነገር እኔ አፍቅሪኝ እያልኩሽ አይደለም። በቃ ቢያንስ እሺ ካሜራው ይጥፋና እንተካካ። ለምን ካሜራው ይጠፋል? እኔ እኮ ታሪክ ይኖር እንዲቀመጥ ስለፈለኩ ነው። ታሪክ አይደለም። ምክንያቱም እኔ መጨረሻ ላይ ምንም ነገር ይሁን እኔ ካንቺ ኤክስፔክት አድርጌ አይደለም ጉዳዩ ምንም ነገር ይሁን ማለት በቃ ማለት ወይ አንድ ነገር እሺ ወይ እኔ ችግር የለውም። እኔ ምን ያካበድኩ ምናምን አለ። ግን በቃ ልክ አይደለም ማለት ስላልተረዳሽኝ እኮ እንዴት ነው ልክ ያለው? እኔ አመት ይኸውልሽ ሳቅሽ አመት ነው አይደል? እኔ ሳቅሽ አመት ኦሬዲ አመት ገደማ ሆኖ ሳቅሽ ያሪድም ይሄን ጉዳይ ደጋግሞ አስረዳኝ ማለት የዛኔ እንዴት ማለት የዛኔ ፊሊንግ እንታተርዳሽ አፍቅሬሻለሁ እኮ ማለት እኮ አይጠበቅም ማለት ወይ ዲኩዲ ፈትናት ባልገባ አወራች ስደውልልህ ስራ ምናምን ስልክ እሺ ብለክ የተቀበልከኝ አሁን እንደዚህ አይነት ነገር በውስጥ በልክ ስላለ ነው እንጂ ስላለ ነው የምንቀራረብበት አድቫንቴጅ መስሎ ስለተሰማኝ ነበር እንደዛ ማለት ወጫቲና ከዛ ከዛ ነው ወርተን ማለት ነው ፈተና ይካለብኝ ይሄዳለው ፈተና እኔ ለስነ ስርዓት ከደጋ ስራ መስራት ስለፈለግ በፊትም ደግሞ በቃ አይደለም ነገር ስለማውቀው ምናምን እሺ እንጂ ሌላ ነገር አስበት እንደነበረ አለ እኔ አይደለም የምንቀራረብበት አጋጣሚ መስሎ ስለተሰማኝ አብረን ስራ ላንች ፊሊንግ አለ የቅርብ ጊዜ ባይሆን ኢቭን የተቀራረብን ቅርብ ጊዜ ባይሆን ረጅም ጊዜ ታገኛለሽ አልሻል ሶ የሆነ ስሜት አለ ላንቺ ለኔ ስሜት ይኖርሽ አይደለም እንጂ ግን በቃ ቢያንስ ይሄን ነገር ማወቅ አለብሽ ብዬ ስላሰብኩኝ ምክንያቱም አብረን እየሰራን እየተገባባን እስከሆነ ድረስ ይሄን ነገር አለማወቅሽ ሌላ ለኔ ነው የሚሉት ያሬድ ነገሮች ከሆነ አውራዋለሁ እሱ የቅርብ ጓደኛ እሺ እያልክ ያለው ነገር አሁን ለምሳሌ የዛሬ አመት ጀምሮ እንደዛ አይነት ፊሊንግ ነበር ነው ለሳምንት የሶስት ጉዳይ አይደለም ከዛም ጊዜ ጀምሮ ሶሻል ሚዲያ ክራሽ ነው ሶሻል ሚዲያ ክራሽ ማለት ምን ማለት ነው? ሶሻል ሚዲያ ክራሽ እኮ ማለት ነው የሆነ ሰው ስታገኘው ምናምን አብረህ ስትውል ምናምን እኮ ይጠፋል። ክራሽ ማለት እኮ እኔ ግን ደግሞ ይኸውልሽ ፍቅር መሆኑን ያወቅሁት ለዛ ነው። አንቺን ሳገኝሽና አብሬሽ ስውል ደግሞ በቃ ሬድ ስሜት እንደሆነ ይችላል። አንተ ተረጋጋና ማለት ነው ተረጋጋና ከዛ በኋላ በቃ ያጣ እኔ ሌላ ነገር እሺ እኔ አሁን ካልሙኝ ለወፍረት ልሞክር ማለት ስሜት ይመስል በቀጥታ በቃ እኔ አንተ ላፍቅር ምናምን የምትችል ሰው አይደለም እና በቃ ምናምን ብለሽ ንገይ እንደዛም ሆኖ ማለት ነው ስማው ልብስ ቅዱስ በህልሜ እየመሰለኝ ነው እዚህ ጋር ቆሜ እኔ ምኑ እንዳስገረመሽ ገረመኝ እኔ ያስገረመኝ እኔ ሳስብ የነበረው ነገርና አንተ እዚህ ጋር ያሰብክ ያለው ነገር ምንም በቃ ተቃራኒ ነው። እኔ ሳስብ የነበረው አሪፍ ስራዎችን አብረን እንሰራለን አዳዲስ ስቶሪዎችን አብረን ያሰብን ነበር ምናምን እና ኢቭን ይሄ ነገር መፈጠሩ ነው ቀጥሎ ልሰራቸው ያሰብኳቸው ስራዎች ሁሉ አሳይተናል። እንዴት አሁን እንደዚህ አይነት ነገር እያወራን እንደዚህ አይነት ፊሊንግ ጋር ምን ያክል እንዴት ነው ታስራው እኔ የሪል ስሜት ላይፍን እየነገርኩሽ ስራ ትኛለሽ ግን ማኔ እኮ እኔ አልመጣም እንዴ ነው ከስራው ጋር እያወዳደርኩ አይደለም ገባካ እኔ እንደ ወንድም እግዚአብሔር ነው የሚታሳስበኝ እኔ እንደ ወንድም ደግሞ እኔ ደግሞ ልክ እንደ ወንድም እንድትተኛ አልፈልግም ምክንያቱም እንደት ላይ ስለምች ቢኮዝ ውስጤ ፍቅር አለ በጣም ከትልቅ አክብሮት ጋር በጣም ነው የምወድህ በጣም ነው የማከብርህ ግን ማለት ነው
ግን እኔ እግዚአብሔር ያው በቃ እንዴት እኔ ሻውን እኔ ጓደኛዬ ብትሆን ምናምን ታስረዳልኝ ነበር አንተ ጓደኛዋን ይዘህ እንደመጣኸው። ግን እኔ አላፈቅርም ግን እወድሃለሁ። ግን እንደ ወንድሜ ነው እኔ እንደማትወጪኝ እኮ ነገርሽ። ኖ እግዚአብሔርም ማለት ነው በጣም እንደ ወንድሜ በጣም አከብርክ ወንድሜ ነህ። በጣም በስራዎች ካደርቀሃለሁ አከብርሃለሁ። ግን ደግሞ እኔ በፍቅር አይነት ጉዳይ በጭራሽ ማስሰጥሽ የመጨረሻ ምላሽ ነው። አባራይ እኔ በፈለከው ነገር ተሰፋለሁ። ግን በዚህ አይነት ነገር ደግሞ ፈልጋት ልታመጣው ነገር አይደለም ነው። እንዴት ነው ማለት አፍቅረሻለሁ እያልኩሽ ያለሁት ልብ እንዴት ነው? በምን ትክሽኛለሽ? ፊልም እኮ አይደለም እኮ ወዴ ነው ሪል ላይፍ እኮ ነው እየነገርኩሽ ያለሁት። ካሜራው እንዳለ እርሱ አልኩሽ ማለት አፍቅረሻለሁ እያልኩሽ አልፈልግም እያልሽኝ በምን ትክሽኛለሽ? እሺ ታዲያ ነው ፊልም ነው እንዴ? ዲያሎግ ላወራለሁ እንዴ? ወዳለሁ ምናምን ብዬ እኔ ወዳለሁ እንድትይኝ አይደል? እሺ ምን እንደምትለው ታዲያ ትክክለኛ ፊሊንግ ነው። አንተ የምትወደው ሪል እኮ ሰውን እኮ ልታፈቅረው ከሆነ እኮ የዛን ሰው ስሜት ውስጥ ይቆጣል። እኔ አላፈቅርም። ስለዚህ ከዚህ በኋላ እኔና አንቺ አብረን መስራት አንችልም ነው? አንገናኝም? አንተ እሺ ካላልኩ እንዴት ነው አፍቅረሽ ቀን በቀን እያየሁሽ አብሬሽ ቢሆን ከማታፈቅረኝ ሰው ልጅ ጋር እኔ ከማፍቅራት ልጅ ጋር እንዴት ነው ስራው? እሺ ካላልሽኝ አብረሽኝ አትሰሪኝ እያልከኝ ነው? አልገባኝም። እኔ ያ እንታና በቃ ሁሉም ነገር ያስረዳሽ። እኔ ከዚህ በላይ ማለት ቻንተን በዛለ ሰዓት እንዴት ያ እንዴት ቡቺ ማፍቀር አይችልም? ማፍቀር ስለካይ ጥሩ ነው። ግን እኔ ደግሞ መጥፋት ይችላል። እየገፋሁሽ አይደለም። እኔ ስሜት የሚነግርሽ እና በዚህ መልኩ አይደለም ማለት ነው። ወይ አልወድህም ላፍቅርህም ማለት አይ ነው ማለት እኔ ይገባኛል። ልፈቀር የምችል አይነት ሰው አይደል? ግን በዚህ ልክ ማለት አልወድህም ለምን አትፈቀርም? ለምን አትፈቀርም? ግን እኔ ፍቅር አልያዘኝም እንዴ? እኔ ድራማ ልስራ በስመስል ነው አክቲንግ እኮ አይደለም እየሰራ ነው ያለነው። ካያልቅም እንደዛው አይለበስ እሺ ምንድን ነው ማለት በቃ ያኔ ምን ያውቃል? ምን አገባው? እኔ አሁን እንደዚህ ብለኸኝ በጣም ነው የሚያደርገው። ስልክ እሺ ስታላሽ ናሽ አትሳሊ ማለት በጣም ደብሮኛል። እንደዛ እያልኩ ግን ለኔ ከባድ ነው ገብቶሻል ማለት እሺ እኔ ብቻዬን ስለመጣሁ ለእሱ ነው ያገዝከኝ። ለምን የሚነገረው ነገር ደስ አይልም? አሁን የሚነገረው ነገር ደስ አይልም። ማንኛውም ሰው ይፈቀራል ምናምን፣ ግን ይመጣል ያለው እኔ ደግሞ ህይወት ይኑረኝ አይኑረኝ ምንም የሚያውቀው ነገር ገብቶሃል። ኢቭን ስንገናኝ ራሱ በአካል ገና 3 ቀን። ስለዚህ እንደዚህ አይነት እንግዲህ ለመጀመሪያ የሚቀድም ትለቀቃ አባ መጀመሪያ የሚቀድም አብረን ሰራብራው እኔ አልፈልግም። እኔ በደንብ መስራት አልፈልግም። ሰላም እናስረዳሽ ዛሬ ቪዲዮ ልንሰራ እንገናኝ ነበር።
እና በቃ ይሄን ነገር እንንገራት ነው እንደዚህ ብናረግ ተባብረን ደስ ያሰብንበት እንጂ ምን እንደምትይ እናውቃለን። በእግዚአብሔር ማርያም ይቀጣል ያስደበርንሽ በቃ በጣም ኧረ ማርያም አይ ቪዲዮ ትሰራለሽ የምር አይ ምን ሳትሰሪ ሳትሰሪ ነው ግን አይ የምር ፍራንክ ባይሆን ማይ እንደማታፈቅረኝ ነግራኝ በፍቅር አይደሱ አረድለው ማላለም እኔም እሱ ነው ያው እኔም እሱ ታግሽ ዝም ብያለሁ እና በጣም ይቀጣል ይላል ችግረኛ አይ ደብሮ ፋሚሊዎች ፊት ይኸው በጣም ማከብራቸው ፋሚሊዎች ፊት ነው ይቅርታ የምጠይቅሽ ጀስት ፍራንክ ነበር አይናሽ ነው በዚህ እንደዚህ አይነት ነገር ምን ይጣጣል ስንት ነገር ሳንሰራ ሳንጣላ ግን ይቅርታ ማለት ነው አትንካኝ አላፍቅርህም እጠየፋለሁም ማየው ማን እሺ ማርያም ግን አንደኛ ነገር እንቷ ነው ምንም ትበለ ፍራንክ ነው በጣም ይቅርታ ወይም ትመሽነሽ አልምነትሽን አድንቀዋል ግን በጣም ይቅርታ አይታወቅም እኮ ላፈቅርሽ ይችላል ሪድ እዚህ በኋላ ግን አብረን አንሰራ ነው አብረን ይቀርታል አንሰራ ነው ምክንያቱም እኔ አላውቅም ምን እንደተነጋገራችሁ ምንም ነው ማርያም ጀስት በቃ ፍራንክ ማርያም ፍራንክ እሺ ብልክስ እሺ ብትል ኖሮ ሰብስክራይብ እንዴ ማለት እሺ ማለት ሐሳብ ነበርሽ አይል ነው ማለት አሁን እኮ ተራራሊ ለሂድ እኔ ሰፈር ነው አላውቅም ደግሞ ችግር የለም አይ ተወደናል እሺ በቃ ካሜራው ይፋና እንዴ ነው ችግር የለውም እሺ አምፖስቶ ጀስት ካሜራውን በቃ ካሜራ እንደሌለ አድርገሽ አስብኝ ነው ይሄ ማለት አሁንም እኮ ሙሉ ቪዲዮ አይፖስተትም ካልሽ አምፖስት ግን ይቀመጥ የሆነ ቀን እያየ ነው የምንስከበት አይ በፊት አንድ ስቴፕ ስትሄዱ ቅድም እንዳልኩ ከዚህ በኋላ እንዴት ነው እኔ ልጅ ምን ነገር እያስባል እንዴት ማመን ምክንያቱም አሁን እሺ ብል እኔ አላውቅም ምክንያቱም እኔ እንደው እንደምያየው ካንተ ሌላ ነገር ከተወያ ሰው ከሆነ አላውቅም ሚስጥሩን የሚያውቀው እግዚአብሔርና ጓደኛውና የካሜራ ማንጎደኛው ነው ስለዚህ እኔ ደግሞ እንደዚህ አይነት ነገር ላይ ተነካክቼ መቀጠል አልፈልግም እውነቱን አንድ ነገር ደግሞ እውነቱን ስነግርሽ ነው በጣም ነው የምወድሽ በጣም ነው የማከብርሽ ታውቂያለሽ ግን ውስጤ አሁን ላይ ምንም አይነት የፍቅር ስሜት የለም ግን ደግሞ ወቸራይ ፍቅር ስሜት እየተሰማው ነው ወይስ ለምን ተሰማው ብለሽ አንቺም ጀጅ ማድረግ አትችይም ምክንያቱም ፍቅር ግላዊ ስሜት ነው ልክ ይሄ ሪሌሽንሺፕ ሲሆን ነው የጋራ ስሜት ነው እንጂ ፍቅር ግላዊ ስሜት ነው ከዚህ በኋላ ባፈቅርሽም የሆነ ስሜት ቢኖረኝም የኔ ስሜት ነውና እሱን አንቺ ኮንትሮል ማድረግ የምትችይው መከላከል የምትችይው ነገር ግን አሁን ላይ የምነግርሽ ነገር በጣም ነው የምወድሽ በጣም ነው የማከብርሽ ልክ እንዳንቺ እና በጣም የምወድሽ ጓደኛዬ ነሽ የምትወጂኝ ጓደኛዬ አሁን ላይ ምንም አይነት የፍቅር ስሜት ውስጥ ከዚህ በኋላ ግን ከመጣ ያንን እንትን ማለት አትችልም ዛራቱም ዛራቱም ሰላም አጣጣኝ ዛራ ግን ተዘራጣለኝ አንቺ እስኪ ወደፊት ለኔ እንደዛ ይመስል እሄዳለሁ ለምን ታዘራው ይላል ብቻ ግን አሁን እንደታረሽ ውሸት መሆን ይሻላል አይ እኔ እየፈራኋት ነው እሰራላችኋለሁ አይነት በውስጧ አውታላ ችግር ምን ይቆ ረጅም ሰዓት ይጣው ሰላማዊ እዚህ በኋላ በረከስ ቀጣይ እሱ እንደሆነ እንዳይመጣ ማይ እኔ ጀምሮ እንደ ጓደኛ ያወጣል እሺ ለማንኛውም ይመቻችሁ ተቃቅፈዋል ሰብስክራይብ እያደረጋችሁ ይፖስታል ሰብስክራይብ እያደረጋችሁ ጋይስ ማይ ድል ነስታናለች ጋይስ በጣም ካልሞና ተረጋግታ ነበር ስታወራን የነበረው ጥፊ ጠበቁ ነበር ከእሷ ስሜት በላይ ጓደኝነታችንን ላለማጣት በጣም ተረጋግታ ነበር ስታወራን የነበረው ማይ በጣም ነው የምንወድሽ እግዚአብሔር ያከብርሽ ጓደኝነታችንን ለማትረፍ የሄድሽበት ርቀት ደስ ይላል በጣም ነው የምንወዳችሁ ጋይስ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ በሌላና አሪፍ ቪዲዮ እስክንመጣ ድረስ አብራችሁን ቆዩ በሌላ ቪዲዮ እስከምንገናኝ ያሰላም ጋይስ ይመቻችሁ